ለንደን ደርቢን እና ቶተናምን በመጥላት በኩልና ደርቢውን በደንብ በማወቅ እንደ ቡካዮ ሳካ በደንብ ሁሉን የሚረዳ አርሰናል ተጫዋች በዚህ ሰዓት ያለ አይመስልም። ሌሎችም በሰሜን ለንደን ደርቢ ላይ ተጫውተዋል፣ ግን ቡካዮ ሳካ የሄል ኢንድ ውጤት መሆኑ መረሳት የለበትም። ወጣት ተጫዋቾች አሉ ተጣዋቂ ወንበር ላይ፣ ግን በቋሚው አሰላለፍ ውስጥ አሁን ሳካ አርሰናልን ይበልጥ የሚመስል ተጫዋች ይሉታል። ዛሬ ለአርሰናል ደጋፊዎች ጥሩ ዜና ነው የተሰማው። የ5 ዓመት ኮንትራት ማራዘሚያ ይፈርም ዘንድ ከአርሰናል ፉትቦል ክለብ ጋር ስምምነት ላይ ደርሷል። የ24 ዓመቱ ቡካዮ ሳካ አሁን የተስማማውን ኮንትራት ሲፈርም እስከ 2031 ድረስ መቆየት ይችላል ማለት ነው። እድሜው 24 ነው። በጥሩ እድሜ ላይ ነው የሚገኘው። በጥሩ ፊዚካል እና ቴክኒካል ደረጃ ላይ ነው የሚገኘው። ይህ ተጫዋች በአርሰናል እስከ 2031 ድረስ ለመቆየት መስማማቱ ያለውን አንድምታ እዚህ ጋር ማየት ያስፈልጋል። በልጅነቱ ክለብ የአርሰናል ደጋፊዎች በተለየ አይን የሚያዩት ተጫዋች ነው። ለምን? የራሳቸው አካዳሚ ውጤት ስለሆነ፣ እዛው አካባቢ ያደገ ስለሆነ ዋን ኦፍ አስ የሚሉት አይነት። ሌሎችም ተጫዋቾች ከነርሱ እንዳንዱ ሊቆጠር ይችላል እንደ ቤተሰብ። ግን እዛው ከአካዳሚ ያደጉ ተጫዋቾች ደግሞ የሚሰጣቸው ቦታ ከፍ ያለ ነው። የሚታዩበት አይንም ይለያል። እና አርሰናል አሁን ዊሊያም ሳሊባ፣ ጋብሪኤል ማጋሌስ፣ ኢተን ዋኔሪ እና ማይልስ ሌዊስ ስኬሊ እነዚህን ኮንትራት በቅርብ ጊዜ አራዝመዋል። አሁን ደግሞ ቡካዮ ሳካን እስከ 2031 ድረስ እንዲቆይ መስማማቱ በጣም ትልቅ እርምጃ ተደርጎ ነው የሚወሰደው። እስካሁንም የመዘግየቱ ምክንያት አንዳንድ የክለቡን ማህበረሰብ አባላት ሲያስጨንቅ ቆይቷል። 250 ጨዋታ ተጫውቶ 77 ጎሎችን ያስቆጠረ 78 አሲስት ያስመዘገበ የዚህ ሰዓት አሁን የእንግሊዝ ብሔራዊ ቡድን ለ2026 የዓለም ዋንጫ ቁልፍ ሚና አለው የሚባል ተጫዋች ነው። 48 ጊዜ ለሶስቱ አናብስት ለሀገሩ ብሔራዊ ቡድን ተጫውቷል። እንግዲህ 2023-24 የውድድር ዘመን ላይ በሁሉም ውድድሮች 20 ጎል አስቆጥሮ 14 አሲስት አስመዝግቦ የበለጠ ብቃቱን ማሳደጉን አሳይቶ ነበር። አርሰናል ከማንቸስተር ሲቲ በ2 ነጥብ ግን ዝቅ ብሎ ነው ሲዝኑን ያጠናቀቀው። 2022-23 ከዛ በፊት በነበረው ሲዝን ደግሞ ሳካ 15 ጎል አስቆጥሮ 11 አሲስት አስመዝግቦ ጥሩ ሆኖ ሳለ ሁሉ ነገር እንዲሁ ዋንጫውን በመጨረሻ ማጣት ቻለ። አምናም በጥሩ ብቃት የተጫወተ ሊቨርፑል ሻምፒዮን በሆነበት ሲዝን ጉዳት ሃምስትሪንግ ደግሞ አስተጓጎለው። እንግዲህ ዘንድሮ በ27 ጨዋታ በሁሉም ውድድሮች 7 ጎሎችን አስቆጥሮ አሁን በሊጉ ላይ አርሰናል በ6 ነጥብ ከሁለተኛው ማንቸስተር ሲቲ ርቆ እየመራ ይገኛል። እና ቡካዮ ሳካን አንዳንድ ሚዲያዎች ምን ይሉታል መሰላችሁ? ፍራንቻይዝ